ስለ ሑረል ዒን ሲነሳ ትዝ ያለኝ ነገር አለ። ወንዶች ሴቶችም ያው ጥያቄ ያቀርባሉ። ለወንዶች ሑረል ዒን አለ ተባለ፣ ለእኛስ ምንድን ነው የተዘጋጀው? ያው የጀነት ውስጥ ባላለሽ ነው አለቀ። ጀነት ውስጥ ባላለሽ ላጤ ሆነሽ አትኖሪም። አብሽሩ። ነቢያችን ዓለይሂ ሰላቱ ወሰላም እንዳሉት ጀነት ውስጥ ላጤ የለም፣ ወንድ ላጤም ሴት ላጤም የለም ማለት ነው። ወንድ ካለ ሴት እኮ አይኖርም አይደል? ስለዚህ አንዷ ሴት አንቺ ነሽ ነው። አንዷ ሴት አንቺ ነሽ። ስለዚህ ብዙ አይጭነቀሽ ነው የምንለው ነው። ይሄ ሁሉ የሚቀራው ኪታብ ኮተት ነው። ወደ አላህ ሚሊሜትር አያቃርብም፣ ወደ ጀሃነም በደንብ ነው የሚያቃርበው። ለምን እንደማልቀበላቸው ልንገራችሁ። ቡኻሪ ላይ የተዘገበ ሐዲስ ሶሒህ ብለው የሚያመጡት መን በደለ ዲነሁ ፈቅቱሉሁ ይላል። እምነቱን የቀየረ ሰው ግደሉት ብለዋል ነብዩ። እንዴት አድርጌ ልቀበለው? ወይ ስድስቱ የቁርአን አንቀጽ እንጣለውና የቡኻሪን ንግግር እንስማ እንቀበል፣ ወይም ደግሞ የቡኻሪን ንግግር ጥለን ስድስቱ ቁርአን አንቀጽ ይዘን መሄድ አለብን። እንዴት እስኪ ያስታርቁት። አቅልህ ስላልገባህ ነው፣ ስላልጣምህ ነው፣ ስላላወቅከው ነው፣ ስላልደረስክበት ነው። እስኪ ያጣጥሙት። አላህ ነብዩን አስጠንቅቆ ጭራሽ ባንተ ላይ ማድረስ እንጂ ምንም ስልጣን የለህም። በእምነት ማስገደድ የለም። የፈለገ ይመን የፈለገ ይካድ። ከፊሉ ሙስሊም እንዲሆን ከፊሉ ካህዲ እንዲሆን አድርገን የፈጠርኩት። ብፈልግ ኑሮ ሁሉንም በመረኋቸው ነበር። ሰዎችን እንዲያምኑ ታዲያ አንተ አስገዳጅ ነህን? በማለት ይህንን ሁሉ አውርቶ ሲያበቃ እምነቱን የቀየረ ግደሉት ብለዋል ነብያችን ብሎ የሚቀጠፈው ለምኑ ነው? እንዴት አድርጌ ቁርአኑ ጋር 100% የሚጋጭ ሐዲስ ልቀበል? አይደለም አንድ ቡኻሪ ላይ 100 ሚሊዮን ቡኻሪ ተሰብስበው ከአንድ ቁርአን አንቀጽ ጋር የሚጋጭ ሐዲስ ካመጡ ሙሉ በሙሉ ነው የምጥለው። ይችን የምታክል አልደነግጥም፣ ምንም አይመስለኝም። ይሄ ከቁርአን ጋር የሚጋጨውን ሐዲስ መጣል አልቀበልም ማለት በእኔ የተጀመረ እንዳይመስላችሁ። እነ አኢሻ እነ ዑመር ራሱ አንድ ሐዲስ ሲሰሙ ነብዩማ እንዲህ አይሉም ቁርአን እንዲህ እያለ ብለው ሪጀክት ያደርጉ ነበር። አንቀበልም፣ ተሳስተሃል፣ በደንብ አልሰማህም እያሉ ይመልሱባቸው ነበር ከቁርአን ጋር እያነጻጸሩ። አንዳንድ ሰው ዓላማህ ምንድነው ይለኛል። በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መጽዳት አለበት፣ መወገድ አለበት። አስቡት፣ አንድ ሰው አላመነበትም በውስጡ እስልምና ወደ ኩፍር መሄድ ፈለገ። እናርዳሃለን ከሄድክ እንዴ? አላመነበትም። አላህ እንዲመለክ የሚፈልገው አምነህበት፣ ከካድክም ካላሳመነህም መብትህ ነው። ቂያማ ቀን ላመኑት የራሱ ምንዳ አዘጋጅተዋል፣ ለካዱት የራሱ ቅጣት አዘጋጅተዋል። ቂያማ ቀን ነው የቸገረን። ዛሬ የአላህ ተወካዮች ነን ምድር ላይ ሁሉንም ሙስሊም ካላረግን ሞተን እንገኛለን። ከዛም ባሳልና ሁሉንም ተክፊር ካላደረግነው እንደኛ ሞተን እንገኛለን የሚል ግሩፕ ተፈጠረ። ስለዚህ እንደነዚህ አይነት ኮተትና ቆሻሻ የሆኑ ሐዲሶች ከቁርአን ጋር እንደሚጋጩ እያየኋቸው እንዴት ልቀበለው? እስኪ ያስረዱኝ። መሻይኾቻችሁን ጠይቋቸው። አጠያይቅ ደግሞ ቻለው በዚህ ጉዳይ ምን ትላለህ? ከዛ እሳቸው ደግሞ እንደኔ ነሽዳ ሐራም ነው። ይሄን እንደዚህ አይነት አጠያይቅ አጠይቁ። ይሄንን ሐዲስ ከዚህ ቁርአን ጋር ሙሉ በሙሉ ተጋጭቶ ያለ እንዴት አድርገን ነው የምንቀበለው? ቡኻሪ እንዳይከፋው የቡኻሪ መስፈርት እንዳይነካ እየተሻሸህ ቆሻሻ የሆነ ከስድስት የቁርአን አንቀጽ ጋር የሚጋጭ ሐዲስ ተቀብለን እየሄድን በዲናችን በጣም ብዙ ቆሻሻ ጨምረን ሳለን የበላይነት እንመኛለን። ሃይሃተ ሊማ ተተመነውን። አላህ ሐቁን ያሳየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ይህንን አድምጣችሁ ከጨረሳችሁ ቁርአን ከአላህ የተወረደ ነው የሚለው ከንቱ ንግግራችሁ ያበቃለታል። በአቋማችሁ መጽናት የምትፈልጉ ከሆነ ባታደምጡ ትመክራለሁ። ክርስቲያኖች ቪዲዮውን ላይክ በማድረግ ጀምሩ። Muslims believe that the Quran was revealed to Muhammad by the angel Gabriel. ሙስሊሞች ቁርአን ለመሐመድ የተገለጠው በመልአኩ ገብርኤል እንደሆነ ያምናሉ። ነገር ግን ብዙዎቹ በመሐመድ መገለጽ ዘመን የነበሩ ሰዎች መሐመድ ቀደም ሲል የነበሩ ታሪኮችን እየኮረጀ እንደሆነ ያምኑ ነበር። ከእነዚህ ታሪኮች አንዳንዶቹም ተረቶች ሲሆኑ መለኮታዊ መገለጦች ናቸው ብሎ ይናገር ነበር። በሚገርም ሁኔታ በመሐመድ ዘመን የነበሩ ሰዎች መሐመድ ቀደም ሲል የነበሩ ተረቶችን የራሱ መገለጥ አድርጎ መለኮታዊ መገለጦች ናቸው ብሎ እንደሚያስተምር በተደጋጋሚ ከከሰሱት ከ14 ክፍለ ዘመናት በኋላ የሙስሊሞች ምሁራን በዚህ ሐሳብ መስማማት ጀምረዋል። ለምን እንደሆነ እስቲ እንመልከት።
በሱራ 18 ላይ ስለ ዋሻ አንቀላፊዎቹ እናነባለን። በዋሻ ውስጥ ተኝተው ከ300 ዓመታት በኋላ ከእንቅልፋቸው የነቁ ሰዎች ተረት። ይህ ተረት በ5ኛው መቶ ክፍለ ዘመን አጋማሽ አካባቢ እንደ የኤፌሶን ጳጳስ እስጢፋኖስ ያሉ ሰዎች ተናግረውታል። ይህ ተረት በአረብ ክርስቲያኖች ዘንድ ተወዳጅ ነበር። እውነት እንዳልሆነ ያውቁ ነበር። ታሪኩን እንደ ተረት አድርገው ያዩት ነበር። አሁን ግን በቁርአን ውስጥ ተካቷል። እናም ከ1 ቢሊዮን የሚበልጡ ሰዎች በእርግጥ እውነት እንደሆነና እንደተፈጸመ ያምናሉ። በሱራ 19 መሰረት ኢየሱስ ከማርያም ማህፀን እንደወጣ ነው መስበክ የጀመረው። ታሪኩ ከ6ኛው ክፍለ ዘመን ከአረብኛው የልጅነት ወንጌል የተገኘ ነው። በሱራ 15 የሚገኘው ሰይጣን ለአዳም አልሰግድም የማለቱ ታሪክ ከ1ኛው ክፍለ ዘመን የአይሁድ ስነ ጽሑፍ ሥራ የአዳምና የሔዋን ሕይወት የመጣ ነው። በሱራ 5 ቃይን ወንድሙን እንዴት እንደሚቀብር የሚያስተምረው ወፍ ታሪክ የመጣው ከሚሽኑስ እና ሄድረን ነው። በሱራ 27 ሰለሞን ከእንስሳት ጋር ያወራበት ታሪክ ከሁለተኛው ታርጉም መጽሐፈ አስቴር የተገኘ ነው። በሱራ 19 ማርያም ከዘንባባ ዛፍ በታች የምትወልድበት ታሪክ በ6ኛው ክፍለ ዘመን መጀመሪያ ላይ ከተጻፈው የማርያም ውልደት ታሪክና የአደኝ የልጅነት ጊዜ ከተባለው የሥነ ጽሑፍ ሥራ የመጣ ነው። ኢየሱስ ሱራ 5 ላይ ለሸክላ ወፎች ሕይወት እንደሰጣቸው የሚገልጸው ታሪክ በሁለተኛው ክፍለ ዘመን የቶማስ የልጅነት ወንጌል ተብሎ ከሚጠራው ሥራ የተገኘ ነው። በቁርአን ውስጥ በጣም ጎልተው ከሚታዩ አፈ ታሪኮች አንዱ የዱልቃርናይን ታሪክ ነው። በሱራ 18 አላህ እንዲህ ይላል፣ ዱልቃርናይን ወደ ምዕራብ ተጉዞ ፀሐይ የምትጠልቅበትን ቦታ አገኘ፣ ወደ ምስራቅም ተጉዞ ፀሐይ የምትወጣበትን ቦታ አገኘ። የጎግና የማጎግ ጭፍሮች እንዳይገቡ ትልቅ ግድግዳ ሰራ። ይህ ታሪክ ከየት እንደመጣ እናውቃለን። የአሌክሳንደር ሮማንስ ስብስቦች ከሚባለው የታላቁ አሌክሳንደር አፈ ታሪክ ስብስብ ነው። There are Muslims who will leave Islam if you can get them to read the Alexander romance and then show them what the Quran says about Dul-Qarnayn. የአሌክሳንደር ሮማንስ እና ከዚያም ቁርአን ስለ ዱልቃርናይን ምን እንደሚል ካሳየናቸው ከእስልምና የሚወጡ ሙስሊሞች አሉ። ለምሳሌ ያህል ሙሳ ሳን አንቶኒዮ የአይኤስአይኤስ መልማይ ነበር። በእስር ቤት ሳለ ስለ ታላቁ እስክንድር አፈ ታሪክ አነበበና በቁርአን ውስጥ ከዱልቃርናይን ጋር ያለውን ተመሳሳይነት አስተዋለ። ታዲያ ምን ሆነ? ሙሳ ከአትላንቲክ ጋር ባደረገው ቃለ ምልልስ ላይ እንዲህ ይለናል። What happened then, Musa tells us in an interview with The Atlantic. Realizing that Dul-Qarnayn was not at all a real person. ዱልቃርናይን በፍጹም እውን ሰው እንዳልሆነና ስለ ታላቁ አሌክሳንደር በተጻፈው ልብ ወለድ ታሪክ ላይ የተመሰረተ መሆኑን መገንዘቤ ወዲያውኑ አንድ መደምደሚያ ላይ እንድደርስ አድርጎኛል። ቁርአን በመለኮታዊ መንፈስ አነሳሽነት የተጻፈ አልነበረም ሲል ጽፏል። የታላቁን እስክንድር ያ ረቢ አላህ ወላህ ዱንያ ላይ አይኗ የሚያምር ሴት እንዴት ያስደሳል። የጀነቷ ደግሞ ዱንያ ላይ አይኗ ታይቶ አይታወቅም። በዛ አይን ባሏን ጨፈን አድርጋ ገልጣ ስታየው ሱብሃንአላህ ዱንያ ላይ የተራበው ትዝ አይለው፣ የተቸገረው፣ የተጠማው፣ የታረዘው፣ ያለቀሰው ወላሂ ትዝ አይለው። እንደነዚህ ያሉ ሴቶች ለጀነት ሰዎች ነው የተዘጋጁላቸው። ማን ይሆን የሚድራቸው? ራሱ አላህ ነው። አላህ ምን አለ? ወዘወጅናሁም ቢሑሪን ዒን ከሁረል ዒን ጋር የጀነትን ሰዎች እናጠናዳቸዋለን ይላል አላህ። አሰላሙ አለይኩም ወራህመቱላህ። እንዴት ናችሁ? ሰላም ናችሁ? ሐቂቃ በየቀኑ ከቁርአን ጋር የተደቡር ክፍለ ጊዜ ቢኖረን ኖሮ እስከ ዛሬ በስመ ኢስላም የተቀጠፉት የተሸከምናቸውን ብዙ ኮተቶችን ያራግፍልን ነበር። ሸክማችንን በጣም ያቀልልን ነበር። ወደ አላህ የምንቃረብበት መንገድም በደንብ ያሳጥርልን ነበር። እንዲሁም በስመ አቂዳ በስመ ምናምን የተጨማመሩ ኮተቶቹንም በሙሉ ጽድት ያደርግልን ነበር። ሱፊነ፣ ሰለፊነ፣ ሺዓነ፣ ሱኒነ እንዲህ ነው፣ አላህ እጅ አለው የለውም፣ ይወርዳል ይወጥ የሚባል ኮተት ከልባችን ከጭንቅላታችን ያጸዳልናል። ችግሩ እኛ ሙስሊሞች ቁርአን የኛ ነው ብለን የምናስበው የሆነ ካፍር ስለ ቁርአን ካሾፈ ቁርአንን ከቀደደ ቁርአንን ሲረግጠው ከታየ እንጂ ከዛ ውጭኛ ከእርሱ ጋር ግንኙነት የለን። አንኖረው፣ ተደቡር አናረግበት፣ አንመራበት፣ ህይወታችንን አንቀርጽበት፣ ዝም ብለን ነው የምንኖረው። ሰሞኑ የሆነ ሰው መጣና ምን አለኝ፣ አንተ ነህ ሐዲስ የተባለው በሙሉ ሶሒህም ቢሆን አልቀበልም ያልከው ማን ስለሆንክ ነው? አንተ የዑለሞችን ክብር ምናምን ብል ብዙ አወራና ዝም አልኩትና መጨረሻ ላይ አንድ ጥያቄ ጠየቁት። እኔ እንደዛ ስል ሰምተሃል አልኩት። አይ አንተ እንደዛ ስትል አልሰማሁም አለኝ። እሺ ቪዲዮዎችን አይታችኋል ሙሉውን አልኩት። በእርግጥ ቪዲዮዎቹንም ሙሉውን አላየሁትም አለ። እኮ ታዲያ ከየት ሰማኸው ስለው ስላንተ ተናገርከው ተብሎ የሆነ ቪዲዮን ተቆርጦ ምላሽ ተሰጥቶበት አየሁ።
ሰዎችን ሳሳያቸው ስጠይቃቸው ደግሞ አዎ ሙሉ በሙሉ ሐዲስን አይቀበልም ሰሒህም ቢሆን አሉኝ ሲለኝ ያው መጠየቅህ ጥሩ ነበር አመጣጥህ ግን ለመጠየቅ ሳይሆን ከኔ እንደሰማው ሆነ እኔን ምን ለማለት ፈልገህ ነው ብለህ ሳትጠይቅ ለመተቸት ስለመጣ ነው ስተቱ አልኩትና እኔ አልኩት እኔ ከሐዲስ ጋር ያለኝ ግንኙነት ላሳይህ አልኩት ሐዲስ አልኩት አፈ ታሪክ ነው ተረት ነው አልኩት ድንግጥ አለ እንዴት አለ በቀላሉ አስረዳህ አልኩት ቀላል ኤግዛምፕል ነው የምሰጠው ለምሳሌ ኢማሙ ቡኻሪ በ225 ዓመተ ሂጅራ ላይ ቁጭ ብለው ምን ይላሉ አልኩት ሼኽ ከሌ ባለፈው እንደነገረኝ ከ50 ዓመት በፊት ደግሞ ለርሱ ሼኹ እንደነገረው ከ100 ዓመት በፊት ደግሞ ለዚህኛው ሼኽ ሌላ ሁለተኛ ሼኽ እንደነገረው እንዲሁም ሶስተኛ ሼኽ ደግሞ ከ150 ዓመት በፊት ለዚህኛው እንደነገረው እንዲሁም ከ200 ዓመት በፊት ደግሞ የሆነ ሼኽ ለዚህኛው እንደነገረው እንዲሁም ከ225 በፊት ደግሞ አንድ ሰሃባ ለዚህኛው ለአራተኛው ሼኽ ምን ብሎታል ከ20 ከ10 ምናምን ዓመት በፊት ነብዩ መሐመድ አለይሂ ሰላም አኢሻን በ6 ዓመቷ አግብተዋት በ9 ዓመቷ ወስደዋታል እንዳለው ነግሮኛል ብሎ የኔ ሼኽ ከዛ ሼኹ ከዛ ደርሶኛል ብሎ ዘገበ ተናገረ አልኩት ይሄ አፈ ታሪክ ነው አይደለም አልኩት ማለት አፈ ታሪክ ከመሆን የዘለለ ምን ማረጋገጫ አለ ጉዳዩ ለመከሰቱ አልኩት መቼም ኢማሙ ቡኻሪ ከነብዩ መሐመድ አለይሂ ሰላም ላይፍ